ስደት ላይ ያላችሁ እህቶቼ በተለይ በመዳም ቤት እና በተለያየ ሀገር ላይ የምትኖሩ እህቶቼ ከዚህ ነገር ብዙ ነገር ትማሩበታላችሁ ብዬ አስባለሁኝ። በተለይ ደግሞ ወልዳችሁ የምትሰደዱ እህቶቼ ወልዳችሁ ቤት መስርታችሁ ቤታችሁን የተሻለ ህይወት ልጆቻችሁን ለማኖር ቤታችሁን ቀና ለማድረግ በብዙ ሀገር የምትሰደዱ እህቶቼ በተለይ የመዳም ቅመሞች እንዲሁም ደግሞ በአውሮፓ፣ አሜሪካ፣ ካናዳ የምትኖሩ እህቶቼ ከዚህ ነገር ምን ትማራላችሁ? ወይስ ደግሞ ይሄ ነገር እናንተ ጋር ቢፈጠር እውነት ታደርጉታላችሁ? አታደርጉትም? ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም ላይ የምትኖሩ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይህንን ቪዲዮ ስትከታተሉ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ ማበረታታችሁን አትርሱ። ለምታበረታቱኝ በሙሉ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ፣ ክበሩልኝ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ ጦርነት በቃ ይበለን፣ እኛንም በያለንበት ስደት ላይ ክፉ ነገር አያሰማ እንላችኋለሁ እህቶቼ፣ እንዲሁም ወንድሞቼ ጭምር ማለት ነው። ይህ ቪዲዮ ለብዙ እህቶቻችን ሸር አድርጉልኝ፣ በተለይ ለመዳም ቅመሞች ማለት ነው። የመዳም ቅመሞች ካለንበት ሀገርም አንጻር ልባችን ሲሰበር የሚጠግነን ነገር የለም። ሌላ ሀገር ላይ ያሉት ከኛ ይሻላሉ። ቢያንስ ካሉበት ሀገር ፍሪ ከመሆናቸው አንጻር የተለያዩ ነገሮችን ማድረግ የሚችሉበት ቦታ ላይ ስለሆነ ያሉት የተለያዩ ችግሮች ቢደርሱባቸው ብዙም እንደኛ አእምሯቸውን የሚነካቸው ነገር አይኖርም ማለት ነው። እኛ ግን ካለንበት ሀገር አንጻር እንዲሁም ደግሞ ኢትዮጵያ ላይ ከሚደርስብን አንጻር የተለያዩ ቦታዎች ላይ ከሚደርሱብን አንጻር እንግዲህ የኛ የከፋ ይሆናል ብዬ ስላሰብኩኝ ነው ማለት ነው። ዛሬ ይዤላችሁ የመጣሁት ሁለት ነገሮችን ነው። ሁለቱም ግን በእህቶቻችን ላይ የተፈጸሙ ግፎች ናቸው። አንደኛዋ በቤተሰቦቿ፣ አንደኛዋ ደግሞ በልጆቿ አባት። ምንድን መሰላችሁ? በልጆቿ አባት ከተፈጸመባት ልትነሳና ልንገራችሁ። ምን ተሻለኝ ይላል ወንድሟ እህቱን ካናዳ ከወሰዳት ቢያንስ 2 ዓመት እና ከዛ በላይ ሆኖታል። በ2 ዓመት ከምናምን የእህቱን ባልና የእህቱን ልጆች ለማስመጣት ፕሮሰስ ጀምሮ ከፍ ዝቅ ብሎ ፕሮሰሱ ያልቅለታል። ፕሮሰሱ ሲያልቅለት ግን በዛ መሀል እህቱ ካናዳ በምትሄድበት ሰዓት 2 ልጆች ስለነበሯት ለልጆቿ መጉዚት ወይም ደግሞ ሰራተኛ አቃጥራ ነው የሄደችው ማለት ነው። ምክንያቱም ኑሮን ለማሸነፍ አንድ ሰው ቀድሞ መውጣት ካለበት ሁለተኛውን ሰው አስከትሎ ለማስወጣት እዛ ጋር ያለውን ነገር መጋፈጥ ግድ ይላል ማለት ነው። ለምሳሌ እኔ አረብ ሀገር ሰራተኛ ነኝ። የኔን ልጅ የምትይዝ ደግሞ እህት አለችኝ ማለት ነው። እንዴ ነው የምሰራ። ወንድሟ እህቱን እንደምንም ብሎ ካናዳ ወሰዳት። እህቱ ደግሞ ከልጆችና ከምወደው ባሌ ከልጆች አባት ተነጥዬ መኖር አልፈልግም ትልና የልጆቿንና የባሏን ፕሮሰስ ከወንድሟ ጋር ሆና ትጀምራለች። ልክ እህቱ በገባች በ2 ዓመቷ ፕሮሰሱ ያልቃል። አፈርግጦ ተጋግጦ ማለት ነው። የ3 ሰው ፕሮሰስ በአንድ ጊዜ ማስጨረስ እጅግ በጣም ከባድ ነው። ታውቁታላችሁ፣ ካናዳ የምትኖሩ በተለይ ማለት ነው። ከዛ ምን ተደረገ? የእህቶቹ ልጆች ፕሮሰስ ከነባሏ አለቀለት። እህቱን ለማስደሰት የእህቶቹን ልጆችና የእህቱን ባል ሊያመጣ ኢትዮጵያ ይገባል። ኢትዮጵያ ሲገባ ግን ያቺ መውዝትነት ተቀጥራ የነበረችው ልጅ የእህቷ ባል ሚስት ወይም ደግሞ ውሽማ አለያም ደግሞ ቅምጥ ሆና ትጠብቀዋለች። እናም ፕሮሰሱን ጨርሶ የሄደ ወንድሟ ሊያመጣ የነበረው ባሏንና ልጆቿን ነው። አሁን ልጁ ምንድነው ግራ የገባው? እዛ ቦታ ላይ በጣም ተበሳጭቷል፣ በጣም ተናዷል። እሱ ጠብቆ የሄደውና እዛ ጋር የተፈጠረው ነገር እጅግ ከአእምሮ በላይ የሆነበት ነገር ስለሆነ ልጁ የሚያደርገውን አጥቷል። የሚያደርገውን ያጣው ምን መሰላችሁ? ልጆቹን ብቻ ይዤ ልሂድ እሱን ካንስል አድርጌ፣ ወይስ እሱን ካንስል አድርጌ ልጆቹን ብቻ ይዤ ስሄድ እናታቸው እሱ ባዳ ስለሆነ ነው ጥለኸው የመጣኸው ብላ ትለኛለች፣ ወይስ እሱንም እያወቅኩኝ እንዳላወቅኩኝ ሁኜ ከልጆቹ ጋር አብሬው ይዤው ልሂድ? ምን ላድርግ? አለያ ደግሞ ለእህቴ ልንገራት ወይ? እዛ ሀገር ላይ ካናዳ ላይ ማንም ሰው የላትም፣ ያለሁት እኔ ብቻ ነኝ። እኔም ደግሞ ልጆቿንና ባሏን ላመጣ ኢትዮጵያ ገብቻለሁ። አሁን ግራ ገባኝ። እኔ ከተመለስኩኝ ልጆቹን መግባት አይችሉም፣ ባልየውም መግባት አይችልም። ስለዚህ የኔ አማራጭ የሚሆነው ልጆቹን ብቻ ይዤ ሄጄ እዛ ስሄድ የተፈጠረውን ልንገራት፣ ወይስ ልጆቹንም ባሏንም ይዤ ልሄድ? አለያ እዚሁ እያለች ባለሽን ይዤ አልመጣም ለምን ብላ ስትጠይቀኝ ይሄ ነገር ተፈጥሯል፣ ስለዚህ ልጆችሽን ብቻ ነው ይዤ የምመጣው ብዬ ልበላት?
ይሄንን ስራ እዛ ሰው ሀገር ላይ የሆነ ነገር ብትሆንብኝስ? እናንተ ብትሆኑ ምን ታደርጋላችሁ? እኔስ ምን ላድርግ ብሏል አንድ ወንድማችን። እጅግ በጣም ያሳዝናል። ከዚህ ምን ተማራችሁ እህቶቼ? የትኛውም ሀገር ላይ የምትኖሩ እህቶቼ ኢትዮጵያ ጥላችሁት ለመጣችሁት ወንድ በተለይ ለባል ማለት ነው ምንም አይነት እምነትና ምንም አይነት ቦታ ባትሰጡት እጅግ በጣም ተመራጭ ነው። እንግዲህ ወንዶች የራሳችሁ ጉዳይ ስራችሁ ስለሆነ ነው፣ ምንም ማድረግ አልችልም። ኢትዮጵያ ላይ ባል ያላችሁ እህቶቼ እንግዲህ ጥንቃቄ አድርጉ። ሙሉ ተስፋችሁን እሱ ላይ እንዳትጥሉ። ሊሄድም ይችላል ሊመጣም ይችላል ብላችሁ ነው መሆን ያለባችሁ ማለት ነው። ወንድ ቢሄድ ከዛ ከሄደው የበለጠ ወንድ ይመጣል። ምንም ያለ ወንድም መኖር ይቻላል፣ እየኖርን ስለሆነ ማለት ነው። እና ይሄ ወንድማችን ምን ይዤ ልመለስ፣ ምንስ ጥዬ ልሄድ፣ ምን ተሻለኝ መላ በሉኝ ብሏል። ሁለተኛው የፈረደባት የመዲያም ቅመም ናት። የመዲያም ቅመም ወይም ደግሞ የአረብ ሀገሯ ገረድ፣ የአረብ ሀገሯ ሽንት ቤት አጣቢ ምስኪኗ ደሟንም ስጋዋንም ውበቷንም ሰውነቷንም አካሏንም እድሜዋንም ሙሉ በሙሉ ሰውነቷን የጨረሰችው እህታችን 15 ዓመት አረብ ሀገር ለፍታለች። 15 ዓመት አረብ ሀገር ለፍታ ያንን ብር የላከችው በቤተሰቦቿ ነው። ፍቅረኛ አልያዘችም፣ ባል አላገባችም፣ ልጅ አልወለደችም፣ ህይወትን አልኖረችም። ህይወትን የኖረቻት በመዲያም ኩሽና ነው። በመዲያም ኩሽና ህይወትን ኑራት ግን ዛሬ ላይ ወጥቼ የራሴን ህይወትና የራሴን ኑሮ ኖራለሁ ብላ በምታስብበት ሰዓት ወደ ኢትዮጵያ ልትገባ 2 ወር ሲቀራት 15 ዓመት ሰርታለች። 15 ዓመት አረብ ሀገር ማለት አስቡት እንግዲህ የጨረሰችው ደም፣ የጨረሰችው ጤንነቷ፣ የጨረሰችው ስጋዋ፣ የጨረሰችው ውበቷ፣ መልኳ ብቻ ምን ላረፋችሁ ማንነቷ በሙሉ በአረብ ሽንት ቤት ተቀብሮ ተቀምጧል። በአረብ ኩሽና ተቀብሮ ተቀምጧል። ያንን ሁሉ መከራና ስቃይ ግን በቃኝ ብላ ሀገር ልትገባ 15 ዓመት ከለፋችበት ከደከመችበት ደምን ካለቀሰችበት ወገቤን ራሴን ካለችበት ምግብ አታ ምን ነው የለሰለሰ እንጀራ ጎርሼ በሞትኩኝ፣ ቀዝቃዛ ውሃ ጠጥቼ በሞትኩኝ፣ ከጨው በጸዳ ውሃ ታጥቤ በሞትኩኝ ያለችበትን ሀገር ለቀው ወደምየ ሀገሯ ልትሄድ 2 ወር ብቻ ቀርቷታል እህታችን ማለት ነው። ከዛም ግን ምንድነው የሰማችው? እቃ ረትባ የአረብ ሀገር ሴቶች እኔ ሁልጊዜ እናገራለሁ 10፣ 20፣ 30 በርሜል ተሸክማችሁ ነው የምትገቡት። 10፣ 20፣ 30 በርሜል ቀርቶ እኔ አንድ ሻንጣ ይዤ አልገባም። ይሄን ማወቅ አለባችሁ። ለማንኛውም ወደ እህታችን ታሪክ ልግባ። ከዛ ልክ 15 ዓመት ሰርታ ወደ ኢትዮጵያ ልትገባ 2 ወር ሲቀራት ቤተሰብ ጋር ትደውላለች። ባለቻት ብር እጇ ላይ በቀረቻት ብር 2 ወር 3 ወር በሰራችባት ብር በርሜል ሞልታለች። ካርጎ አስመዝና ጭናለች። እጇ ላይ ያላትን ብር እንዳለ በሙሉ ጭርስርስ አድርጋ መጨረሻ ላይ ግን እናቷ ጋር ትደውልና እናቴ የእጅ ስልክ አለሽ የለሽም ብላ ጠይቃለች። ለወንድሞቿ፣ ለእህቶቿ፣ ለአባቷ፣ ለጎረቤት ምናምን ወዘተረፈ ስልክ ልሰጣለሁ ብላ ላሰበችው ስልክ፣ ልብስ ሰጣለሁ ብላ ላሰበችው ልብስ፣ ጫማ ላሰበችው ጫማ ትገዛና የተረፋት እናቷ ነበረች እና እናቴ ስልክ አለሽ የለሽም ስትላት ኧረ ልጄ እኔ በአባቴ ስልክ ነው የማወራሽ ስልክ የለኝም እኮ ትላታለች እናት። አይ በቃ እናቴ አሁን ይህንን የሚንሸራተተውን ታቹን ስልክ ብገዛልሽ ትችያለሽ ወይ መኮርኮር ትችያለሽ ወይ ስትላት እኔ መኮርኮር አልችልም ትላለች። ወይም ደግሞ መነካካት መደወል ትችያለሽ ወይ ስትላት አልችልም ማን ሊኮረኩር እሱን ትላታለች እናቷ። ከዛ አይ በቃ እንደውም እኔ ስለሆንኩ ይዤልሽ የምመጣው እኔ ያሳይሻለሁ ትላትና ልጅቷ ልክ ሰርፕራይዝ ልታደርግ ነበር የፈለገችው እና በወሬ መካከል አይ እኔ ልመጣ ስለሆነ እኔ ያሳይሻለሁ ትላታለች። እንዴ ልጅ የት ነው የምትመጪው? ወላጅ እናት ናት እንዲህ የምትለው። የት ነው የምትመጪው? እንዴማ ምን ነው አልናፈቅሽኝም እንዴ? 15 ዓመት ሙሉ እኮ እኔን ካየሽኝ። ከኢትዮጵያ የወጣሁት በ15 ዓመቴ ነው። እዛ ሀገር ከመጣሁ 15 ዓመት ሆነኝ። ጥቅል እድሜዬ 31 ዓመት ሊሆን ምንም አልቀረኝም። ስለዚህ ሀገር የመጥቼ ወልጅ መሳምን አትፈልጊም እንዴ? የራሴን ህይወት እንዲመሰረት አትፈልጊም እንዴ ስትላት አይ እፈልጋለሁኝ አለቻት፣ በተቆራረጠ ድምፅ ማለት ነው። እናቴ ምን ነው ድምፅሽ ተቆራረጠብኝ ስትላት አይ ኔትወርኩ ነው ብላ ዘጋችባት። እናቷ ማለት ነው። አስባችሁታል? የወለደች እናት
በኋላ ወንድሟ ጋር ደወለች። የተፈጠረ ችግር አለ እንዴ ብላ ልታጣራ ወንድሟ ጋር ስትደውል ምን ነው እህቴ ደህና አይደለሽም እንዴ? አረ ደህና ነኝ እናቴ ጋር ደውዬ እንደዚህ ስላት ድምጿ ተቆራርጦ ዘጋችብኝ። አባቴ ደህና አይደለም እንዴ ወይስ ወንድሞቼ ደህና አይደሉም እንዴ ብላ ጠየቀች። ያሰበችው ለወንድሞቿና ለእህቷ ወይም ደግሞ ለቤተሰቦቿ ነው ማለት ነው። እናማ ይቺ ልጅ ምን አደረገች እንግዲህ ቤተሰብ እንዲያስጨነቃት ሁሉ ያቁና መምጣቷም ግድ እንደሆነ ሲያውቁ አባት ጋር ትደውልና አባቴ ምን ነው የተፈጠረ ነገር አለ እንዴ? ወንድሜም ጋር ስደውልበት ቪዲዮ እንደረዝምባችሁ እያሳጠርኩ ነው የምነግራችሁ። ወንድሜ ጋርም እናቴም ጋር ስደውል ጥሩ አይደሉም። እናቴም ጋር ስደውል ልመጣ ነው ብዬ ስደውልላት ድምጿ ተቆራርጦ ዘጋችብኝ። ወንድሜም ጋር ስደውል እንደዛው ልመጣ ነው ስለው ተመነጫጭቆ ዘጋብኝ። ችግር አለ እንዴ? የተፈጠረ ነገር አለ እንዴ? ነገሩኝ። እዚሁ ቁርጤና ውቄው ልምጣ ትለውና ለአባቷ ደውላለች። ልጅ ምን ይዘሽ ነው? 15 ዓመት እኮ ምን ይዘሽ ነው የምትመጪው ሲላት 15 ዓመት ሙሉ የለፋሁበት ቤቴሳ 15 ዓመት የለፋሁበት ጉልበቴሳ ገንዘቤሳ ስትለው አይ ልጄ ቤትሽንም ወንድምሽ ቦታውን የገዛው በእሱ ስም ነው እና ቦታውን በሱ ስም ገዝቶ ቤቱም የተሰራው የእሱ ስም ያለበት ቦታ ላይ ስለሆነ ሚስት አግብቶ እየኖረበት ነው። ያለሽንም ብር ደግሞ አንደኛው ወንድምሽ ንግድ ነግድ ያለሁ ብሎ ሱቅ ከፍቶበታል እና ምንም ብር የለሽም። አንድ የተረፈውን ደግሞ ለግብሩም ለእርሻውም ለመሬቱም ለከብቶቹም ቀለብ ገዛዝተን ጨርሰነዋል። ባንክ ላይ ያለሽ 20 ሺህ ብር ብቻ ነው ይላታል አባት ማለት ነው። ይሄን ጊዜ ልጅ ፌንት ትበላና ትወድቃለች። የት? የአረብ ሀገር የመዲያም ኩሽና ማለት ነው። ከዛ ጓደኞቿ ኢጃዛ ቤት ስለነበረች ጓደኞቿ ምንድን ጉር ነው ምንድን ነው ምናምን ይሉና በኋላ ፌንት በልታ ትወድቅና መዲያሟ ምን ሆነች ነው ስትላት አይ ምንም አልሆንኩም ምን እሆናለሁ ብለሽ ነው እንደዚህ እኮ ሊሄድ የነበረውን ሰርዤዋለሁ ካንስል አድርጌዋለሁ ትላትና ለመዲያሟ ውሃ ፍትታባት ምን ብላባት ከጨረሰች በኋላ መዲያሟ አረጋግታ ስትጠይቃት እንደዚህ አደረጉኝ 15 ዓመት የለፋሁበት ገንዘቤ ግማሹን ወንድሜ እየኖረበት ነው አግብቶ፣ ግማሹ ወንድሜ ሱቅ ከፍቶ እየኖረበት ነው፣ ግማሹን እናትና አባቴ ተጫውተውበታል። የእናትና አባቴ አልቆጨኝም፣ ግን ወንድሜ በሰርቶ ልጆች ወልዶ ሚስት አግብቶ የሚኖርበት ቤቴ ግን ይቆጨኛል። እጄ መክሰስም አልችልም። ቦታው ስሙ በሱ ስም ነው፣ የተሰራውን በሱ ስም ነው። 15 ዓመት ሙሉ ስታለብ ኑሬ ይሄው ባዶ አስቀሩኝ። ስለዚህ ምን ይዤ ምን አለ ብዬ ሀገር እገባለሁ። ካርጎ ያረኩት እቃም በገዛ ስሜ ነው የገባው። ስለዚህ ይሄንን እቃ ደግሞ ማንም ሊያወጣው አይችልም። እዛው ሽጠው ጉምሩኮች ይጠቀሙበት። ምንም ማድረግ አልችልም። ቢያንስ መጀመሪያ ሰምቼ በነበረ እቃ የገዛሁበትን እንኳ ብሬን አስቀምጠው ነበረ ብላ እህታችን ኮሜንት ላይ ጽፋ ምን ትሉኛላችሁ? ዝም ብዬ ልግባ ወይስ አሁንም ድጋሚ 15 ዓመት ልቀጥቀጥ ብላ እንባ እየታጀበች ነው እህታችን። ኮሜንቱ በኮሜንቱ መሀል የሚያለቅሳለው፣ በጽሁፉ መሀል የተሰበረ ልብ አለው፣ በጽሁፉ መሀል እፍ የሚል ድክም ያለ ትንፋሽ አለው፣ በጽሁፉ መሀል ስብር ያለ ቅስም አለው። ሆነን ለመናገር በጣም ያማል። እህቶች እኛ ቤተሰቦቻችን ካልታመኑልን ብቻ ከባድ ነው። በተለይ ወንድም ካልታመነልን፣ እህት ካልታመነችልን፣ አባት እናት ካልታመነልን ማን እንደሚታመንልን አላውቅም። ስለዚህ ገንዘብ ስትልኩ ሁልጊዜም እንደምላችሁ ቢያንስ ገንዘባችሁን ቆጠብ አድርጉት። እጃችሁ ላይ ያለውን ገንዘብ ጠርግ እያደረጋችሁ አትላኩ። እኔ አሁን እጄ ላይ ምንም ነገር የለኝም። የሚገርማችሁ ኩብዝ የምገዛበት የለኝም በአሁኑ ሰዓት እጄ ላይ። ነገር ግን ኢትዮጵያ ላይ ያረኩት ነገር ወይም ደግሞ ኢትዮጵያ ላይ ያለኝ ብዬ የምለው ነገር የለኝም። ኢትዮጵያን ብር ስላለለኝ ማለት ነው። ለቤተሰቦቼ ልኬ ቤተሰቦቼ በልተውት፣ ለወንድሜ ልኬ ወንድሜ በልቶት አይደለም። የኔን ገንዘብ ማንም አጥፍቶብኝ አይደለም። እኔ ባለማወቄ ራሴ ነኝ ያጠፋሁትም፣ ራሴ ነኝ ያደረኩትም። ስለዚህ ጥንቃቄ አድርጉ ልላችሁ ነው ዛሬ የመጣሁት። ወዳችኋለሁ። ስለነበረን ጊዜ ሁሉ ከልብ አመሰግናለሁ። ላይክ እና ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የሙቤ እናት ፖዚቲቭ ነበርኩኝ። ፈጣሪ አምላክ ሰላም ፍቅር ለምየ ሀገራችን
ሀገራችንን ሰላም ያድርግልን። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ትማሩበታላችሁ፣ ትገነዘቡበታላችሁ ብዬ አስባለሁኝ። እስከ መጨረሻው በመከታተል ለብዙ እህቶች እንዲደርስ ሸር አድርጉልኝ። ለመከረኛ እህቶቻችን አውሮፓ፣ አሜሪካም ያሉት እህቶቻችን እንግዲህ በዚህ ልክ ዋጋ እየከፈሉ ነው። ፈጣሪ ታማኝ ባል ይስጣችሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ መጠብቃችሁ። ፈጣሪ አምላክ ወጥቶ ከመቅረት ይጠብቀን። ወዳችኋለሁ። መልካም ጊዜ